እና ከትላንትና ወዲያ ማታ ቤት እንትን ህንፃ ምንድነው መስታወት ምናምን አይዶን ነው እያጸዱ ወደቀና ሞተ ልጁ። እና ያው አምቡላንስ መጥቶ ሬሳውን ወስዶታል ሆስፒታል። እና ያው ከትላንት ወዲያ ማታ ስለሆነ ብዙ ነገር ስለተዘጋጋ በዛ ላይ ልጆቹ ደግሞ ምንም ነገር ስለማያውቁ ያው አለቃዋ ምን አላት ሆስፒታል ነው ሬሳው ጨራርሼ ልኳለሁ ምናምን ብለዋታል። ግን ልጅቷ ምንም ነገር አታውቅም። እኔም በእንደዚህ አይነት ነገር ምንም ነገር ስለማላውቅ ያው የምታውቀው እኔም ብቻ ስለሆነ ምንድነው ማድረግ ያለብኝ ብላ ደውላ ጠይቃኝ ነው። ያው ሰሞኑን ዝግ ስለሆነ ትንሽ እንትን ጋይዳንስ እንድሰጠኝ ነው። ዋትስ ኔክስት ማለት ኤምባሲ መሄድ አለባት ሲከፈት ወይስ ከዛ በፊት የሚደረግ ነገር አለ ወይ ምናምን የሚለው እንድትነግረኝ ነው። والله حبيبتي عندنا ማለት ሆስፒታል ያለው ዶክመንት ወረቀቶች እናንተ ናችሁ ነው የምትቀበሉት። ኢትዮጵያ ኤምባሲ ኦፍ ኮርስ ግዴታ ማወቅም አለበት። ለምን አሁን ለምሳሌ ሬሳው ወደ ኢትዮጵያ መላክም ከፈለጋችሁ ኢትዮጵያ ኤምባሲ ራሱ ማለት ወረቀት ይሰጣል። ግን አሁን ፕሮሰሳችሁ ማለት መጀመርም ካለባችሁ ከሆስፒታል ማለት ነው እሱ ያለበት ሆስፒታል ፓስፖርቱን ወስዳችሁ ከስፖንሰሩ ጋር ማለት እንዲከነሰልለት ሁሉንም ነገር መጨረስ የምትችሉት ከሆስፒታል ነው። ገባሽ? ኢትዮጵያ ኤምባሲ ለመሸኘት ከፈለጋችሁ ወደ ኢትዮጵያ ሬሳው እንዲገባ ከፈለጋችሁ ግዴታ ከኢትዮጵያ ኤምባሲ ፍቃድ ያስፈልጋችኋል ማለት ነው። ወረቀት ያስፈልጋችኋል። ኢትዮጵያ ኤምባሲ አሁን ታሚ ይቅርታ ለአረፋ ይመስለኛል ዝግ ነው። እሺ ቀጥይ። ይቅርታ። አዎ እኔ ሩቅ ቦታ ነኝ ያለሁት። እኔ አንድ ወር እዛ ቤት በሹፍርና ሰርቼ ነው የወጣሁት እና ያኔ ስለምታቀኝ እኔም ብቻ ስለምታቅ ነው። በጣም እስር ቤት በለው ቤቱ ያው ሼካ ቤት ነው። ሰውየው በጣም ኃይለኛ ነው። ልጆቹ ምንም ኢንተርኔት ራሱ የላቸውም፣ ዳታ ነው የሚጠቀሙት እና ከኢንፎርሜሽን በጣም ይራቁ ናቸው። ሰውም አያውቁም። ገብቶሃል? እና እንደዚህ አርጊ ብላትም እንትን አይደለችም። ገባህ? ንቅት ያለች አይደለችም። እና ሊተባበራቸው የሚችል ሰው ልታገናኘኝ ትችላል ወይስ ራሷ ዝም ብላ ኤምባሲ በመሄድ ሲከፈት አርጊ የሚሏትን ነገር ታደርግ? خلاص እንደዛ ከሆነ ማለት ነው ለኤምባሲ ይሄንን ነገር ተስጣችሁ እነሱ ናቸው ነው የሚጨርሱለት። ኦኬ ጉዳዩን ለኤምባሲ አሳልፋትስ ግን መሄድ አለባት። ደግሞ ቆይ አንቺ የነገርሽኝ ስፖንሰር አለው አይደል ልጁ? አለው። አዎ ያው ምን እዛው ቤት ነው የሚሰሩት። ሰውየው በሱ ስር ነው። ያው ስፖንሰር ሁሉንም ዶክመንት መጨረስ ያለበት ስፖንሰር ነው። ገባሽ? ኦኬ ከዛ አሁንም እሷ መሄድም ካልፈለገች ወይም ካልቻለች አውቶማቲክ ሆስፒታል ወይም ፖሊሶች ማለት ለኢትዮጵያ ኤምባሲ ያሳውቃሉ። ለምን ዜጋው ማለት ኢትዮጵያዊ ስለሆነ እነሱ ናቸው ነው የሚጨርሱለት። እሷ መውጣትም ካልቻለች ማታውቀው ነገር ካለ ኤምባሲ ሁሉንም ነገር መጨረስ ይችላል። ስፖንሰሩ ግን ደግሞ ግዴታ መጨረስም አለበት ሁሉንም ነገር። አሁን እሱ በጣም ሰውየው ኃይለኛ ስለሆነ ልጆቹ ደግሞ ምንም ነገር ይኸውልሽ አዳምጪ። በመጀመሪያ ደረጃ ሶሻል ሚዲያ ላይ መተሽ አሁን እንደዚህ አይነቱን ነገር ማውራቱ አግባብ አይደለም፣ ለእሷም ሪስክ ይሆናል። ሲቀጥል ደግሞ እሷ ምንም ማድረግ የምችለው ነገር የለም፣ ሪፖርት ብቻ ነው የምታደርገው። አሁን ቤተሰቦቹ የሟች ቤተሰቦች መጀመሪያ ማወቅ አለባቸው። እነሱ ካወቁ በኋላ እነሱ በሚልኩት ውክልና መሰረት ብቻ ነው ኤምባሲ ፕሮሰስ ማድረግ የሚቻለው። ስለዚህ መጀመሪያ ለቤተሰቡ አሳውቁ። ቤተሰቡ ካወቁ በኋላ ውክልና ይላኩ። እናት፣ አባት፣ እህት፣ ወንድም የአባትና የአያት ስማቸው አንድ አይነት የሆነ ሰው ውክልና ሲሰጥና ወደዚህ ሲላክ ነው ፕሮሰስ ማድረግ የሚቻለው። ከዛ ውጭ ግን በኤምባሲውና በፖሊስ በስፖንሰሩ መካከል ያለ ጉዳይ ነው ይሄ ጉዳይ። ምንድነው መሰለሽ ውዴ፣ እኔ አሁን ይህንንም አላቅም። ገባሽ? እሷ ምንም ስለማታቅ ደውላ ስላለቀሰች እኔ አላቅም። እስቲ ልጠይቅልሽ ኔክስት ምንድነው የምታደርገው የሚለውን ነው። ኢቨን ሆስፒታልም አልሄዱም። ገብቶሻል? አሁን ዝም ብላ ቤት ውስጥ ቁጭ ላይ እያለቀሰች ነው። ይህ የተፈጠረው ከትላንት ወዲያ ጠዋት ነው። ስለዛ መጀመሪያ መጣራት አለበት። ስሚኝ፣ ይኸውልሽ በምን አይነት መንገድ እንደሞተ ፖሊስ አጣርቶ ሲጨርስ ነው ከዛ በኋላ ኤምባሲው አስክሬኑን መረከብ የሚችለው።
እሱንም በተወካይ ምክንያት ግን አሁን ይኸውልሽ አንቺ እዚህ ጋር መተሽ የምትሰራበትን ቦታ ምናምን ስፔስ እያደረግሽ ስትናገሪ ለእሷ ሪስክ ሊሆን ይችላል። ስለዚህ እዚህ ጋር አላደረኩም ባይዘው ስፔስ አላደረኩም፣ ግን ምንም አይነት እንትን የላቸውም፣ ኢንፎርሜሽን ማግኘት አይችሉም። ስለዚህ እያለቀሰች ነው ልጅ እንደ አንድ ኢትዮጵያዊ ኔክስት ምን ማድረግ አለብሽ የሚለውን ኢንፎርሜሽን ለመስጠት ነው እንጂ ምንም አይነት እንትን ያደረኩት ነገር የለም። ማለት ኢንፎርሜሽኑ ካላችሁ ምንድነው አሁን እሱ እንደሰጠኝ ታሚ እንደሰጠኝ ኢንፎርሜሽን ኤምባሲ በዚህ በኩል ይጨርሰዋል የሚለውን ለሷ ከነገርኳት ካለቃዋ ጋር ተነጋግራ በኤምባሲም ሆነ ካለቃዋ ጋር መጨረስ ያለባትን ነገር ትጨርሳለች እንጂ እሷን የሚጎዳ ነገር እኮ አልተናገርኩም። ውዴ የምሰራበት እኔ ሀው እህቴ ይኸውልሽ እሷ ምንም ነገር ማድረግም ካልቻለች የስፖንሰር ግዴታው ነው። ገባሽ? ፖሊሶች ይደውሉለታል፣ ሆስፒታል ይደውልለታል። ፖሊሶቹም ራሳቸው ማለት እንዲመጣ እንዲፈርም ቪዛው እንዲከነስልለት ሁሉንም ነገር መንግስት ነው የሚያስገድደው። ገባሽ? ግዴታዋ እሷ አይደለም። እኔው የስፖንሰር ጉዳይ ነው፣ እሱ ነው የሚጨርስላችሁ ማለት ነው። ከዛም በኋላ መጨረሻ ኢትዮጵያ ኤምባሲ ያው ለምሳሌ ሬሳ ቤተሰብ ያለችው ነገር እሷ ፈውዚያ እንደተናገረችው ውክልና ያስፈልጋል። ከኢትዮጵያ ኤምባሲ መላክም አለባችሁ። ከዛ ኤምባሲ ደግሞ ይልክላችኋል ወደዛ። ኦኬ ይኸውልህ አሁን ስለዚህ ስለማትችል ነው። እሺ ማሬ ፍቅረኛ እንጂ ሚስት አይደለችም። ህጋዊ የሆነ እንትን ስለዚህ እሱ ልክ ነሽ። አይ እኔ እኮ ልክ ነሽ። ይሄ ምንም ፍቅረኛ መሆኑንም እኮ ላያውቅ ይችላል ሰውዬው፣ ወንድሜ በጣም ይችላል ያመጣችሁ። ገባሽ? ግን ምንድን ነው መሰለሽ እሷ ማድረግ ያለባት ነገር ካለ ለማሳወቅ ነው። ገባሽ? እንጂ ሰውየው መጨረስ ካለበት እኔ ምንም እንትን የለኝም። ለእሷ ግን እንትን ለመስጠት ነው ኢንፎርሜሽን። ገባሽ? ትደውልና ኤምባሲ ትደውልና እንደዚህ የሞተ ሰው አለ እና እሷ እንደምታውቅ ከዛ በኋላ ለቤተሰቦቹ የቤተሰቦቹ ስልክ ካላት እንድታሳውቅና ውክልና እንዲልኩ እንድታደርግ ያደርጋሉ። ይህንን ነው አድቫይዝ የሚያደርጓት። ከዛ እሷ ለቤተሰቡ ታሳውቅና ውክልና እንዲልኩ ታደርጋለች። ኦልሬዲ ለቤተሰብ አሳውቀዋል፣ ግን ያው ውክልናውን አላውቅም፣ እነግራታለሁ። እሺ ያው ከቀበሌ የቤተሰብ ቅጽ አለ እዛ ላይ ተሞልቷል በእርግጠኝነት። ከዛ አውጥታት ውክልና እንደሞተና አስክሬኑን ፕሮሰስ አድርጎ በእከሌ አማካኝነት እንዲመጣልን የሚል ውክልና ይሰጡና ከዛ ውልና ማስረጃ ከጸደቀ በኋላ ውጭ ጉዳይ ሄዶ ኦቶንቲኬት ይደረጋል። ያ ወረቀት ውጭ ጉዳይም በኢሜይል ወደ ኤምባሲ ይልካል። እሷም እንትን ይሰጣታል፣ ፊዚካሊ ይሰጣታል ወረቀቱ። ከዛ በኋላ ነው ፕሮሰስ ማድረግ የሚቻለው። እሱንም ግን እሱን ከላኩም በኋላ ፖሊስ ጨርሻለሁ ምርመራዬ መረከብ ትችላላችሁ እስከሚል ድረስ መጠበቅ ግዴታ ያስፈልጋል። ኦኬ ወይ በጣም አመሰግናለሁ። እሺ በቃ እነግራታለሁ። ያው ታውቂያለሽ አንዳንድ ልጆች ኢንተርኔት ምናምን ማግኘት ስለማይችሉ ኢንፎርሜሽን የለም፣ ለዛ ነው። እና በጣም አመሰግናለሁ። ቴንኪው ታሜ ስላስገባችሁኝ አመሰግናለሁ። እሺ ከኤምባሲ ጋር ታውራ ለማንኛውም አይደለም ምን ያረብ ድረስ ሚውት እሺ እህቴ እሺ እናት ሰላም እንዴት ናችሁ? እንኳን አደረሳችሁ። እንኳን አብረ ደረሰን ሐቢብቲ። ሰላም ነሽ? እግዚአብሔር ይመስገን። በጣም ነው የማመሰግነው ስላስገባችሁኝ። እኔ የምኖረው ሳውዝ አፍሪካ ነው እና እዚህ ያለው ነገር በጣም ነው የሚደብረው። አሁን ደግሞ ከሀገር ውጡ ምናምን እያሉን ነው እና ወደ ኢትዮጵያ መሄድ አልፈለኩም። 2 ልጆች አሉኝ። ወደ እናንተ ጋር ለመምጣት አስቤ ነበር እና እንዴት ነው መምጣት የምችለው? ኢንፎርሜሽን ካላችሁ ፕሊዝ። ስፒከር ሳውንድ ስዊች ኦፍ። ምን አልሽ ሐቢብቲ? ያለችኝ ሰማሃት? እኔ ያለሁት ሳውዝ አፍሪካ ነው። እዚህ ያለው ነገር ትንሽ ይደብራል። አገር ለቃችሁ ውጡ እያሉና ወደ ኢትዮጵያ እንዳልሄድ 2 ልጆች አሉኝ። ወደ ዱባይ መምጣት ፈልጋለሁ። እንዴት ነው መምጣት የምችለው እያለች ነው። ኦኬ ዱባይ ቪዚት ቪዛ መግባትም ከፈለግሽ ትሽያለሽ። ሰው ካለሽ እዚህ ጋር አፕላይ ማድረግ አፕላይ ሊያደርጉልሽ ይችላሉ፣ ቪዛ ሊያወጡልሽ ይችላል። ወይም አንቺ ባለሽበት ሀገር ኤጀንሲ ማንኛውም ቲኬት ኦፊስ ምናምን ኤጀንሲዎች አሉ።
በእነሱ በኩል አፕላይ ማድረግም ትችያለሽ ከፈለግሽ። እሺ እዛ ከመጣው በኋላ እንዴት ነው የሚሆነው? ላይክ መኖሪያ ምናምን እሱ አሁን ወደ መኖሪያ ወረቀት ማለት በስራ ቪዛ ለምሳሌ ማስቀየርም ትችያለሽ፣ ወይም እንደ ፍሪላንስ ቪዛ መግዛትም ትችያለሽ። ኦኬ سعيد تصير هناك هذا سبيكر ساوند سيستم ያለ መሐመድ ايه لا لا هناك አትምጪ እያለ ያስፈራራኛል። አየሽ ያላለሽ መሐመድ ማታሚ መሐመድ ማለት ነው። አትምጪ ብሎ ጻፈ። የዱባይ አየር ማለት የሚፈልጉ ከሆነ ብዬ ነው እኮ። እሺ እዛ አሁን መኖሪያ ቤት ምናምን ራሴ ነኝ እንትን የምለው